በሌላ ህክምና ወስጄው አጋጣሚ ማለት ነው እና የዛኔ ወደዚህ እንደሰማሁኝ ወደዚህ መጥቼ ነበር ልጄ ሳይሆን ራሴን ችዬ ማለት ነው። ከዛ ነግሬያት ይሄን ነገር ካስተካከልሽ ልጄን ምንም አይነት ስለት ካላስነካሽብኝ መጥቼ ደጅሽ መሰክርልሻለሁ ብያት ነበር። በቀጠሮ ስንሄድ ፍሬዎቹ ቦታ ላይ ናቸው፣ ምንም የሚሰራ ሰርጀሪ የለም እና ምንም ችግር የለም አታስቢ ተብዬ ተመልሻለሁ። ዶክተሯ ጋር ስትከፍተው ዳይፐሩን ሁለቱ ፍሬዎቹ ቦታዎች አሉ። የራሴ መጥቼ ቃል ነው የገባሁላት መጥቼ እንደመመሰክርላት ተስለሽ ጸበሉን ተጠምቀሽ ተስለሽ ተጠምቄ ተስዬ ሁለቱ ፍሬዎች የሉ ነበር፣ ባዶ ነበር። በቃ እኔም ሳይ ባዶ ነበር። መጥቼ ነገርኳት ለእናቴ ለምናቤቴ እግዚአብሔር ይመስገን። በአንድ ቀን አይን የምታበራ ጸበላለች። አንድ አመት ሆነኝ። ምንም ያልሞከርኩት ነገር የለም። 320 ሺህ ብር ተከፍሎ ንቅለ ተከላ ተደረገልኝ። ቀኝ አይኔ ግን አንድ ወር ይበራል አለኝ፣ 2 ወር ይበራል አለኝ። አልበራም ሐኪሙ። አንድ ጎረቤቴ ምን አለኝ፣ በቲክቶክ አይቻለሁ ልደታ የምትባል በአንድ ቀን አይን የምታበራ ጸበላለች፣ እዛ ለምን አትሄጂም አለኝ። እዛ መጣሁኝ ተጠምቄ ለልደታ ነግሬያት ሄድኩኝ። እኔ አርብ ሄጄ ቅዳሜ ጠዋት አይኔ በራ። አይኔ እርግብ አለ። ምንድነው ብዬ እንደ ኤሌክትሪክ ብልጭ እንደሚል እንደሱ ሆኖ አይኔ በራ። ለቤቴ ስም የተመሰገነ ይሁን። በህክምና ስንት ቀን ታይተሽ ነበር? በህክምናው 4ኛ ወሬን ይዣለሁ። ከጠፋ 1 አመት ሆኖታል። ከጭንቅላትሽ ደም ስለሚፈስ ታገሽ እስኪ እንታገሳለኝ። ከዚህ ነው ደም የሚፈስ። ስትሮክ አድርጓል አለኝ። እንዴት እንደሆነ አላውቅም። እዚህ መጥቼ ግን አይኔ በራ። ይሄው ማዶን ሁሉ እያየሁ ነው። ጋራ ሸንተረሩን ይሄኛው አይኔ ሁሉን ነገር እያየሁ ነው። ሁሉን ነገር አንድ ቀን መጥቼ እዚህ ተጠመቅኩኝ። አንድ ቀን የተጠመቅኩት ዶክተሮቹም በጣም ነው የተገረሙት። 3 የተመረመርኩ 3ም ነፃ ነሽ ተባልኩ። ትላንትና ሜጄ ምንም የለብሽም ለኔ ደረሰች ለእናንተም ትድረስላችሁ መብርሃን። ካንሰር ነው የተባልኩት። 2 ልጆች አሉኝ። ምንም አላጋጠመኝም ከዛ በፊት። 3ኛው ላይ በ3 ወር ወረደብኝ። በኃይለኛ ደም ነው። እንደዛው እየወረድኩኝ ተመረመርኩኝ ታየው። አሁንም ትንሽ ቆይቶ ከ3 ወር በኋላ ነው ተብልዬ ቼክ ሲደረግ አሁንም እንደዛ ኃይለኛ ደም ነው። ከኔ የሚወጣ አይደለም መድኃኒዓለም ነው የሚያውቀው። መሬት አይዘው ምንም አይዘው። ሆስፒታልም ገብቼ አዳር ሙሉ እንዲሁ ሲፈሰን ያደረው 9 ሰዓት ላይ ነው ቆመልኝ በ3 ቀን። ከዛ እዛ ሁኜ ነገርኩ ለመቤቴም ነግሬያታለሁ። መብርሃን ለልጆቼ አትርፊ የኔን አድኝኝና ለልጆቼ አትርፊ። መውለድ አትችይ ማህፀንሽ ይወጣል ግን አንቺ መትረፍ ትችያለሽ እግዚአብሔር ካረዳሽ ሲሉኝ አውጡኝና ለልጆቼ ብቻ አትርፉልኝ ማህፀን ይወጣልኳቸው። ከዛ ጸበል መጣ። ጸበል እዛም ቀምሻለሁ ጠጣው። ሰኞ ኦፕራሲዮን ልደረግ ነበር ቀምሻለሁ። ጸበሉን በ2 ሊትር መቶልኝ ጠጥቼ ሰኞ ለኦፕራሲዮን ልገባ ቼክአፕ ስገባ 15 አልትራሳውንድ ኤምአርአይ ምንም የቀረኝ ነገር የለም። ምርመራ ሙሉ ተደርጓል። ወደዛ ሊያስገቡኝ ቼክ ሊያደርጉ ሲገቡ ምንም የለም ማህፀንሽ ላይ። አመስግኑላት። እዚህ ተጠምቄ በ3ኛው ቀን በማህፀኔ የወጣውን ላሳያችሁ በቪዲዮ ይዤዋለሁ። በእንትን ከተታየ ይሄውና ይሄው አንድ ቀን የተጠመቅኩት በ3ኛው ቀን ይሄ ወጣ ከውስጤ ካንሰሩ ወጣ። ለዶክተሮቹ ሲነግራቸው ዶክተሮቹም በጣም ነው የተገረሙት። ይሄ ወጣ። ይሄ ከወጣ በኋላ በቃ ነፃነት 3 የተመረመርኩ 3ም ነፃ ነሽ ተባልኩ። ትላንትና ሜጄ ምንም የለብሽም ለኔ ደረሰች ለእናንተም ትድረስላችሁ መብርሃን። ያለ መድኃኒት አይቆምም ነበር። ከ5 ወሩ ነው የጀመረው። በ5 ወሩ ህፃን ሆኖ ማለት ነው። መድኃኒቱ ጥዬ መጣሁኝ ወደዚህ። ቅዳሜ ገባው። ልክ እዚህ ከተጠመቅን በኋላ ያለ መድኃኒት ይሄው ቆመ። 15ኛው ቀኑ ማለት ነው። እና እልል ብላችሁ አመስግኑ። ያኔ የመጣሁት ከመቀለ ነው። ከዛ እዚህ እንደመጣሁኝ አዲስ አበባ እንደገባሁኝ እናቴ በቃ አገሩን አላቀውም የት እንደሚሄድ ስለማላቅ አንቺ ምሪኝ አልኳት። ከዛ አልቅሼ እንደዛ ብዬ ስነግራት ጸሎቴን ጨርሼ ቀና ብዬ ሞባይሌን ስከፍት የልደታ ማርያም እንዳለ ቲክቶክ ላይ የልደታ ማርያም ይመጣል ተደጋጋሚና ወይ እናቴ በቃ ይሄንን እየነገርሽኝ ነው ብዬ አርብ ከሰዓት ነበር የነገርኳት ጸሎት አድርጌ። ከዛ ቅዳሜ ጧት ወደዚህ መጣሁኝ። እዚህ እንደገባ ሌሊት አርብ ወደ ቅዳሜ ሌሊት ልጄ በጣም እየተደጋገመ ይጥለው ጀመር ሌሊቱ ሙሉ እስከዚህ እስከምደርስ። ከዛ እዚህ ገብተን ልጄ ከተጠመቀ በኋላ ይሄው ቆመ 15ኛው ቀኑ ማለት ነው። እና እልል ብላችሁ አመስግኑልኝ ለኔ ደረሰች እናቴ ለእናንተም ትድረስ። 5 ወሩ ጀምሮ እስከ 6 አመት ያለ መድኃኒት በቃ አይሆንም ነበርና ይጥለው ነበር። በጣም ተደጋጋሚ ይጥለዋል። ሌሊትም ቀንም እየተቀያየረ ነው የሚጥለውና
አሁን እዚህ ከመጣሁኝ 15 ቀኑ ይኸው ያለ መድኃኒት ቆመልኝ እና እልል ብላችሁ አመስግኑልኝ። ህመሜ ኩላሊት፣ የጭንቅላት እጢ፣ የልብ ድካም፣ ሳምባ፣ የአይን ግፊት በህክምና አለብሽ ተብያለሁ። በቲክቶክ ላይ አይቼ ነው ታምርሽን ሰምቻለሁና ቤቴ ደጅሽ ደርሼ ፈውስን አግኝቻለሁ። አንዱ ስለአንዱ ነው። 6 ሐኪም ቤት ሄድኩ። ከስድስተኛው ጳውሎስ አይኔን ያዘ፣ የጭንቅላቴን ደግሞ አቤት ሆስፒታል ያዘ። እዛ እየተከታተልኩ እየተመላለስኩ እያለሁ ስልችት አለኝ። መኪና ይበላኛል። እኔ ወደ አንዱ ጸበል እየሄድኩ እየተመላለስኩ እዛም እዚህ ማለት ያልቀረም አንዱ ገዳም ገብቼ ቁጭ እላለሁ። አስፈቀደ መድኃኒዓለም መድኃኒት ካደረገ አንዱ ታድናለሁ። ልጆቼ ድምጤን ትሰማላችሁ፣ አሰማችኋለሁ ባለሁበት ቦታ እና እኔ ወደ አንዱ ገብቼ እቀመጣለሁ። ፈውስ እግዚአብሔር ካለ ይሰጠኛል፣ ካላለም ያጠናቅቀኛል ብዬ በዚህ ወስኜ እያለሁ ይህን ስሰማ ደግሞ ወደዚህ መራችኝ እመቤቴ። እግዚአብሔር ይመስገን አሁን ተፈውሼ በጣም ለውጥ አግኝቼባት መብርሃን አሁን ደህና ነዎት ማለት ነው። በማግስቱ ለውጥ የገባሁ ዕለት አጠጥቼ በማግስቱ ለውጥ ነው ያገኘሁበት በኩላሊት በተለይ በአንድ ቀን። አሁን መስከረ ደህና እወጣለሁ፣ ተኛለሁ፣ እንደ ልቤ ምን አይቆረቁረኝም። የሚሰማው በፊት የሚሰማው ስሜት የለም። በዚህ ስተኛ በቀኝ ጎኔ ሲር አያስተነፍሰኝም። በቀኝ ጎኔ በ9 ዓመቴ ነው የተኛሁት ታምሜ ማለት ነው። ሸርተትታል ከተራቱ ላይ ደም ነው ባፍና ባፍንጫ የሚመጣው ነበር። አሁን ደሙ ቆሟል፣ ሁሉ ነገር የለም። ለኔ የሰማችን መብርሃን ለእናንተም ተስማችሁ። አሜን። አንድ ፈውሷን አገኘው በል። እንደገና መንገዱ ተሻሽሎ ተሰራልን። ስንሄድ በጣም አስቸጋሪ ነበር። እኔ መጋቢት 14 ሰኞ መጥቼ ነበረ። በዛን ጊዜ የደረሱት በስቃይ ሰው ግራና ቀኝ ይዞኝ ነበረ። አሁን ግን መንገዱ ተሰርቶ ድልድዩ ተሰርቶ በጣም በሚያስደስት ሁኔታ ተጉጄ ሰኔ 18 ቀን ደርሼ ጸበሏን ተነክሬ ጸበሌን ይዤ ወደ ቤቴ እየተጓዝኩ ነው። በጣም ደስ ይላል። ፈውስ አለ። ሁላችሁም መታችሁ እንድትጠቀሙና ፈውስን እንድታገኙ በመቤቴ ስም እጠይቃለሁ። በጣም ሁለት ሰው ከግራና ቀኝ ይዞኝ ነበር የወሰደኝ። አሁን ግን ራሴን ችዬ ነው የምሄደው ማለት ነው። አንድ ፈውሷን አገኘው በል። እንደገና መንገዱ ተሻሽሎ ተሰራልን በል። ስለዚህ በጣም ደስ ይላል። አንዴ እግሬ በጣም ከባድ ነበር። ህመሜ ከመቆም የተነሳ አስተማሪ ነኝ 40 ዓመት ቆም ያለውኝ በዛ ምክንያት ጉልበቶቼ ሁሉ አብጠው ነበር። አሁን ስለቷንም ይዤ ነው መጥቼ እመቤቴ ማርያም አሁንም መጨረሻውን ታሳምርልን። እግሯ አትራመድም ነበር። በጣም በቃ በእግራት ይዛ ነበርና ይሄ ጉልበቷ ላይ ነው አትራመድም ነበር። በጣም ተቸግራ ነበር። ስላሴ ቤተክርስቲያኑ ቅዳሴ ላይ ያስቀደስኩ ያለሁት በቃ ውስጤ ይነግረኛልና በቃ ንገሪያት የሚል ውስጤ ይነግረኛል። ከዛ ምን ሆነሽ ነው ምናምን ስላት እንደዚህ በቃ ተሰቃየሁ እና በጣም ጨንቆኛል ስትለኝ እኔ ከልደታ ማርያም ገሊላ ልደታ ማርያም ገዳም ሄጄ ጸበል አመጣልሻለሁ ብዬ ነገርኳት። ከዛ ይዤላት ሄድኩትና ጸበል ተጠቀመች እምነቱ ያደረገች ማለት ነው። ከዛ በቃ መራመድ ጀመረች፣ መንቀሳቀስ በቃ እንደ ልቧ በቃ ቤቷም ስራም ጀመረች ማለት ነው። ከዛ ባለፈ ደውላ ስልክ ለቲኔይ ስዕለቷ ይዘሽልኝ ሂጂ ተስዬ ስለነበረ ጸበል ስጠመቅ ይዘሽላት ሂጂ ብላኝ አሁን 23000 ሰጣኝ ይዤ መጥቻለሁና ጸልይላትና ሴቶች በእልልታ ወንዶች ደግሞ በጭብጨባ መስጉንልኝ። ልጄን ምንም አይነት ስለት ካላስነካሽብኝ መጥቼ ደጅሽ መሰክርልሻለሁ ብያት ነበር። ልጄ በ7 ወሩ ፍሬዎቹ ቦታው ላይ አይደሉም ተብዬ